ዳይቶች እንዴት ናችሁ? በአዲስ ቪዲዮ ተመልሼ መጥቻለሁ። በበፊቱ ቪዲዮዎች ላይ ሞንኮሞድን እንደዚሁም ደግሞ እንደ መልአክ ስለመሆን እንደ ጃንደረባ ስለመሆንና እነዛን ጥቅሞች ወይም ደግሞ ከነዛ ነገሮች ምን እንደምንማር ተመልክተናል። በዛሬው ቪዲዮ ደግሞ ስለ ቢስት ሞድ አወራችኋለሁ። የዛሬ ቢስት ሞድ ሐሳብ አንድን ጥቅስ አይቼ ነበር የመጣሁት ላካፍላችሁ። እሱም እንደ ሰው ሞክሬ አላሳካሁትም፣ እንደ ዳይኖሰር ሆኜ ተመልሼ መጥቼ አሳካዋለሁ የሚል ነው። ስለዚህ አንዳንድ ጊዜ ሰው መሆን የሚባለው ነገር በተወሰነ መንገድ ወይም በአብዛኛው ድካም ያለበት ሆኖ እናገኘዋለን። በዓለም ላይ ብዙ ነገሮችን ያሳኩ ሰዎች ሰው ከሚያስብላቸው ማንነት አለፍ የሚያስደርጋቸውን አስተሳሰብ፣ ጥንካሬ እንደዚሁም ደግሞ የአስተሳሰብ ሁኔታን የያዙ ሰዎች ነበሩ። ስለዚህ በአጭሩ የተወሰኑ ሰዎችን ማንሳት እንችላለን። ለምሳሌ ናፖሊዮን ቦናፓርቴ በሚኖርበት ጊዜ ላይ እንቅልፍ አይተኛም ነበር። ለረጅም ጊዜ እንቅልፍ አይተኛም ነበር። ድንገት ጀነራሎቹ ወይም የሱ የጦር አዛዦች ወደሱ ሲመጡ ሁሌም እሱ ቆሞ ያገኙት ነበር። ሰውየው አክቲቭ ሆኖ ማለት ነውና ይሄ ሰውየው ኦልሞስት አይተኛም ብሎ ሰውየውን ይፈሩት ነበር። ያም የሆነበት ምክንያት ናፖሊዮን ቦናፓርቴ የምርም ስለማይተኛ ሳይሆን ናፖሊዮን ቦናፓርቴ በ20 ደቂቃ ውስጥ በቀን ውስጥ በ20 ደቂቃ ውስጥ ብቻ በተወሰነ የጋፕ መጠን ውስጥ የመተኛትን ነገር ራሱን አስለምዶ ስለነበር ነው። ስለዚህ ያችን 20 ደቂቃ ደግሞ በጣም ዲፕ ሆነ እንቅልፍ ውስጥ በአጭር ጊዜ ውስጥ ገብቶ ከዛ በኋላ በ20 ደቂቃ ውስጥ እንቅልፉ ነቅቶ ወደ ስራው የመመለስ ካፓሲቲን ቡልድ አድርጎ ነበር። በዛም አብዛኞቹን ነገሮችን ሊያሳካቸው ይችላል። እንደዚሁም ደግሞ በ23 ዓመቱ የዓለምን ግማሽ ሲቆጣጠርና ሲገዛ የነበረው አሌክሳንደር ዘግሬትም በጣም ትልቅ የሆነ አድቫንቴጅ እንደዚሁም ደግሞ በጣም የጦርነት ስልቶችን ነገሮችን የመማር አቅሙ ከፍተኛ ነበር። ስለዚህ ዓለም ላይ ሳይንቲስት የሆኑ ሰዎች የተሳካላቸው ሰዎች ከተቀረው ሰው በጣም ያጠኑ፣ ከተቀረው ሰው ጠንክሮ የሰሩ፣ ከተቀረው ሰው የበለጠ ነገሮችን ማሳካት የቻሉ ሰዎች ናቸው ዓለም ላይ ተጽዕኖን የፈጠሩት ማለት ነው። ስለዚህ ከእንስሳቶች ውስጥ ብንመለከት እንደነ አንበሳ እንደነ ነብር የምንላቸው ነገሮች ወይም ደግሞ የአውሬነት መንፈስ ከሁሉም የተሻለ ሁኔታ ያላቸው እነዚህ አሁን ጠቀስኩላችሁ ቶፕ የሚባሉ አውሬዎች ናቸው ማለት ነው። በዛም ምክንያት ነው ቢስት ሞድ የሚልን ሐሳብ የመጣው። ቢስት ሞድ ማለት የአውሬ ሁኔታ ውስጥ ወይም ሐሳብ ውስጥ ወይም ነገሮችን የማደን ከፍተኛ የሆነ የማደን አንድን ነገር የማሳካት ፍላጎት ማለት ነው። ያ የምርጫ ጉዳይ የማይሆንበት ማለት ነው። ለምሳሌ አንበሳ የሆነ ነገርን ሲያድን የሞትና የህይወት ጉዳይ ነው። ምክንያቱም ሳር አይበላም፣ ምክንያቱም የሞተ ነገር አይበላም። በተሻለው መጠን የግዴታ መስት ማለት ነው ያንን ነገር ገሎ መብላት አለበት። ስለዚህ ቢስት ነው በቃ ያንን ነገር ለማግኘት ይቆጣል፣ ይናደዳል። ስለዚህ ያንን ነገር ኤግዛክትሊ ያሳካዋል። በዛም ህይወቱ ሰርቫይቭ ያደርጋል ወይም ይኖራል ማለት ነው። ስለዚህ የጫካው ንጉስ ነው። ነብርም በጣም አድብቶ ተደብቆ እሱ በመረጋጋትና በካልምነስና የሚያደነው ነገር አይን ውስጥ እስኪገባ ድረስ ጠብቆ በማደን ይታወቃል። ስለዚህ በዛ መልኩ ይሄዳል። ንስርም ማንሳት እንችላለን። በተደጋጋሚ እዚህ ዩቲዩብ ቻናል ላይ ከቆያችሁ እነዚህን ነገሮች መስማታችሁ አይቀርም። ቻሉት። ለምንድን ነው ይሄንን ያነሳ ነው? እንዴት ነው ታዲያ ይሄንን አውሬነት ወይም ይሄንን ማይንድ ሴት በቢዝነሳችን ላይ ወይም በህይወታችን ላይ መጠቀም የምንችለው? እንደ ሰው በአብዛኛው ጊዜ ይደክመናል ሳይሆን ሁሌ ይደክመናል። በቃ ሰው መሆን በጣም አድካሚ ጉዳይ ነው። ወይም ደግሞ በሰው ማንነት ስትንቀሳቀሱ፣ ሰው ባለው ሁኔታ ስትንቀሳቀሱ ብዙ ጊዜ ትደክማላችሁ። ነገሮችን የማሳካት አቅማችሁ በጣም ዝቅተኛ ነው። ከተኛችሁ የበለጠ እንድትሰኙ ነው የሚያደርጋችሁ ሰውነታችሁ። ከደከማችሁ በጣም እንድትደክሙ ነው የሚያደርጋችሁ። ካስጠላችሁ የሆነ ነገር በቃ ሴክሹዋል ነገር ላይ ሴክስ እንደዚህ የተለያየ ነገሮችን ማድረግ ስትችሉ ያ ነገር እየሰነጠለባችሁ ነው የሚሄደው፣ እያሸነፋችሁ ነው የሚሄደው። ስለዚህ ሰው መሆን የሚባለው ጉዳይ ከስንፍና ጋር እስኪመስል ድረስ በብዛት ሰው መሆን ጥቅሙ ብዙም አዋጭ አይደለም። ስለዚህ በምን መልክ ነው ስንሄድ ነገሮችን በምንፈልገው መጠን የምናሳካው? በምን መልክ ስንኖር ነው ነገሮችን በደንብ የምናሸንፈው? ድህነትን የምናሸንፈው? በህይወታችን ውስጥ መለወጥ የምንፈልጋቸው ነገሮችን የምናሸንፈው? ለምሳሌ አንድ ሰው ኪሎ በጣም ትልቅ ቢሆንና ኪሎ መቀነስ ቢፈልግ በጤና ሁኔታዎች ዶክተሮች አዙለት ቢቀንስ ወይም ሊቀንስ ቢፈልግ በምን አይነት ነገር ነው የሚያሳካው ወይም ደግሞ የሚያደርገው ብንል ያንን ነገር ለማድረግ በየጠዋቱ 12 ሰዓት ላይ ተነስቶ እያላበው እየተቃጠለ እየደከመው ያንን ነገር ማድረግ አለበት። ይህንን ስትመለከቱ ከአደን ጋር ይመሳሰላል። እዛ ፋይት ላይ እዛ አዋራ ላይ አንበሳው እየወደቀ እየተገላባበጠ የሚያድነውን እንስሳ አንገቱን ይዞ ትንቅንቅ ውስጥ ገብቶ ከዛ ተዋግቶ ከዛ ደም አፍስሶ ከዛ የሚፈልገውን ነገር ያገኛል። ስለዚህ አንድን ሰው ጠዋት ተነስቶ ስፖርት የሚሰራን ሰውዬ እንደዛ መመልከት ትችላላችሁ። ከእንቅልፉ በጠዋት ይነሳል። ከዛ በኋላ ልብሱን ይለባብሳል። በዛ ብርድ ውስጥ ዝናብ ቢኖር ዝናብ ባይኖር ጉዳዩ አይደለም። ስለዚህ ይወጣል። ከዛ በኋላ ያለውን ነገር ሁሉ አድርጎ የሚጠበቅበትን ነገር ሁሉ አድርጎ መጓዝ ካለበት ተጉዞ መሮጥ ካለበት ሮጦ እዛ ቦታ ይደርሳል። ከዛ በኋላ ያሟሙቃል። ከዛ በኋላ ያንን ስፖርት ይሰራል። ያንን ዳምፒል ያነሳል። ከዛ በኋላ ላበላብ ይሆናል። ከዛ በቃ ተስፋ እስኪቆርጥ
እስኪቆርጥ ድረስ እያንዳንዱ የሚያነሳቸው ዳምፕሎች እያንዳንዱ የሚያደርጋቸው ቀጣይ ሙቭመንቶች ወይም እንቅስቃሴዎች ሰውነቱን አድክሞት የማቋረጥና ያለማቋረጥ ሁኔታ እስኪሆንበት ድረስ ነገሮችን ማሳካት ይችላል። ይህንም በቢዝነስ ልንወስዶ እንችላለን ወይ? አዎ። በቢዝነስ ዓለም ላይ በጣም በየቀኑ ተስፋ የሚያስቆርጡ ነገሮች አሉ፣ ኮምፒቲሽኖች አሉ። የእናንተ የምትሰሩትን ቢዝነስ ዘሴም ኤግዛክት ቢዝነስን እየሰራ የእናንተን ክላይንት የእናንተን ስራ ለመቀማት የሚያስብ ሰው አለ። ማንም አልነቃበትም ብላችሁ ከትላንትና ወዲያ የጀመራችሁት ቢዝነስ ቀጣይ ቀን ላይ ሁሉም ሰው የነቃው ይህን ስራ ለመስራት ይመስል ያክል ሰዎች ወደዚህ ስራ ላይ ፎከስ አድርገው እናንተን ዲስተርብ ሊያደርጓችሁ ይችላሉ። ስለዚህ ጠዋት ተነስታችሁ ሌላ ስትራቴጂ ትቀርጻላችሁ፣ ሌላ ሀሳብ ትቀርጻላችሁ። እንዴት ማርኬቲንግ ስራ፣ እንዴት ሶሻል ሚዲያ ላሳድግ፣ እንዴት ላድርግ የሚለውን ነገር ሌላ ስትራቴጂ ትፈልጋላችሁ ማለት ነው። በዚህ ውስጥ ፋስት መሆን አለባችሁ። በዚህ ውስጥ ትንቅንቁን ማቆም የለባችሁ። መሪነታችሁን ማስቀጠል አለባችሁ። ንጉስነታችሁን ማስቀጠል አለባችሁ። ካልሆነ ችግር ውስጥ ስለምትገቡ ትንቅንቁ ይቀጥላል ማለት ነው። ይሄ የሚቆም ትንቅንቅ አይደለም፣ ይሄ ዋር ነው። ስለዚህ ይሄንን ዋር ለማሸነፍ በዋናነት በየትኛው የአስተሳሰብ ሁኔታ ብንንቀሳቀስ ወይም ደግሞ በየትኛው ማንነት ብንሆን ነው በደንብ የምናሸንፈው ብለን እንድናወራ ነው የቪዲዮአችን ሐሳብ። ይሄንን ነገር በደንብ ለማሸነፍ እንዲያስችለን በደንብ የሚጠቅመን ማንነት የትኛው ቢሆን ጥሩ ነው? ቢስት ሞድ በርዕሳችን ላይ እንዳልነው የአውሬ ማንነት ወይም ደግሞ የአውሬን አካሄድ መከተል ነው ማለት ነው። ብዙ ጊዜ ተመልክታችሁ ከሆነ በቢዝነስ ውስጥ ወይም ደግሞ በገንዘብ ዙሪያ ሰዎችን ገንዘብ ሲያበድሩ ገንዘባቸውን አስጨንቆ የሚቀበሉ ሰዎች፣ ጊዜያቸውን በአግባቡ የሚጠቀሙ ለትናንሽ ገንዘብ እንኳን ሳይቀር በደንብ ዴዲኬትድ ሆነው የሚሰሩ ሰዎች የተለያየ ቅጽል ስም ሰጣቸዋል። ለምሳሌ ጅቦ ሊሏቸው ይችላሉ። ወይም ደግሞ እሱ አውሬ ነው፣ እሱ አይሆንም፣ እሱ ለገንዘብ ብሎ ሰዎችን ያስቀይማል፣ እሱ ምናምን ይባላል። ያ ምንድን ነው ካላችሁ ሰውየው ቢስት ሞድ ስለሆነ ነው ማለት ነው። ስለዚህ እንደ ሰው አይደለም ሰውየው አክት የሚያደርገው፣ እንደ ሰው አይደለም የሚኖረው፣ እንደ አውሬ ነው የሚኖረው። ነገሮች በቃ ፎከሱ ሁሉ እሱን የሚጠቅመውን እሱን ሳቲስፋይ የሚመግበው ነገር ላይ ነው ፎከስ የሚያደርገው። ስለዚህ ሰዎች እንደዚህ አይነት ሰዎችን ብዙ ጊዜ አይወዷቸውም። ጊዜውን በአግባቡ የሚጠቀም አልቀመጥም። እዚህ ጋር ምን አረጋለሁ? ያለ ጥቅም ምን አረጋለሁ? እዚህ ጋር ስራ መስራት አለብኝ፣ ተነስቼ ወደ ቤት መሄድ አለብኝ፣ ማጥናት አለብኝ፣ ስፖርት መስራት አለብኝ። ከአንተ ጋር አላስፈላጊ ጊዜ በማውራት ጊዜ ያሳለፍኩኝ፣ ስለዚህ ነገ እንገናኛለን። ዛሬ ግን በቃ ብሎ ወደ ቤት የሚሄዱ ሰዎች አይወዷቸውም። ጓደኞቻቸው ብዙም ላይወዷቸው ይችላል። ምክንያቱም በጣም ኮምፈርት ውስጥ መቀመጥ የማይፈልጉ ሰዎች፣ ለራሳቸውም አውሬ የሆኑ እናንተንም አውሬ እንድትሆኑ የሚያስገድዷቸው አይነት ሰዎች ናቸው እንደዚህ አይነት ሰዎችን በጣም ወዳቸዋለሁ። ቢኮዝ በዚህ ጊዜ ላይ ዝም ብላችሁ የምትቀመጡ ከሆነ ዝም ብላችሁ ማይሆን ጊዜያችሁ የምታባክኑ ከሆነ ያለ ኔቸራችሁ እንድትኖሩ ትገደዳላችሁ። ለምሳሌ ማጥናት ሲኖርባችሁ፣ ስፖርት መስራት ሲኖርባችሁ፣ ቢዝነስ መስራት ሲኖርባችሁ ያንን ነገር ማድረግ ሳትችሉ ቀርታችሁ ከጓደኞቻችሁ ጋር እንደ ህፃን እየተጫወታችሁ ቀኑን ሙሉ ስለ ፊልም እያወራችሁ ስለ ጌም እያወራችሁ ስለ ሴት እያወራችሁ ከዋላችሁ ፋይናንሻሊ ስትሮንግ አትሆኑም፣ ፊዚካሊ ስትሮንግ አትሆኑም። ስለዚህ ፋይናንሻሊ እነዛ ሌሎች ሰዎችንም ሊሆን ይችላል አብራችኋቸው የዋላቸውን እነዛን ሰዎች ሊሆኑ ከእናንተ በፋይናንስ የሚሻሉ ከሆነ የእነሱ ለማኝ እንድትሆኑ ትገደዳላችሁ። ከእነሱ የሚያስፈልጋችሁን ነገር ለመጠየቅ ልትገደዱ ትችላላችሁ። ይሄ ማለት አንበሳ የሞተን ነገር ሲበላ ማለት ነው። ይሄ ማለት ንስር እይታውን ትቶ አደኑን ትቶ የሞተ አሳ ሲበላ ማለት ነው። ይሄ በፍጹም የማይታሰብ ሊሆን የማይችል በህይወታችን ውስጥ ሊከሰት የማይችል ኮንሽስነሳችን ውስጥ አስተሳሰባችን ውስጥ መግባት የሌለበት ነገር ነው። ሁላችንም እንበላለን፣ ትኩስ ነገር እንበላለን፣ አዲስ ነገር አድነን እንበላለን እንጂ ማንም ጊዜውን ሲያባክን፣ ማንም ማንንም ሲያጫውት፣ ማንም ማንንም ሲያስቅና ከሱ ጋር ጊዜ ሲያሳልፍ መስራት ያለበትን ነገር ሳይሰራ ቀርቶ ማደን ያለበትን ነገር ሳያድን ቀርቶ የአንበሳነት የንስርነት ህይወቱን አጥቶ የሌላኛው ሰው ለማኝ መሆን የለበትም። ያኛው ሰው ደስ ሲል በልቶ የተወውን ነገር ወይም የቀረን ነገር ወይም ደግሞ እያንቋሸሸ ሲሰጣችሁ እንኳን በስርዓቱ ቢሰጣችሁ ጥሩ ነው። እያንቋሸሸ እየሰጣችሁ ከሰጣችሁም በኋላ እያሰቀቃችሁ እናንተን ማኖር የለበትም የሚል ሐሳብ ነው። ስለዚህ ታይርድ ሆናችሁ በህይወታችሁ ውስጥ እንደዚህ አይነት ኑሮ መኖር ያስጠላችሁ ሰዎች ከዚህ በኋላ ይህንን ቪዲዮ ካያችሁበት ቀን ጀምሮ ለራሳችሁ እንድትወስኑ ይፈለጋል። በቃ መወሰን አለባችሁ። ወደዚህኛው ሞድ መምጣት አለባችሁ። ፕሮፋይላችሁን ቀይሩ። ወደዚህ ቢስት መንፈስ ውስጥ ግቡ። ወደዚህ ቢስት አካሄድ ውስጥ ግቡ። አካሄዳችሁ ሁሉ ቢስት ይሁን። ስትሄዱ በእቅድ ተራመዱ፣ በፍጥነት ተራመዱ። የምታስቡትን ነገር ሁሉ በፍጥነት አስቡ። ቢዝነስ ሆነ ቶሎ ብላችሁ ጀምሩ። ቶሎ ብላችሁ ፌል አድርጉ። ከዛ በኋላ በጣም በብዛት ፌል አድርጉና ቶሎ ፌል ካደረጋባችሁበት ነገር ተምራችሁ ህይወታችሁን ስኬታማ ታደርጉታላችሁ ማለት ነው። ከዚህ ቪዲዮ የምንወስደው ሐሳብ ስናጠቃልለው ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ደግሞ መልካም ጊዜ ይሁንላችሁ። መልካም የቢስት ሞድነት ሳምንት